ሰከንድ ጨርሰው 14 ደቂቃ ነው። አራቱን የጨረሱት 10 ደቂቃ ይቀራል። አምስት ደቂቃ ነው የተሰጠ። 14 ነው 10 ደቂቃ ይቀረኛል። አምስት ደቂቃ ነው ወንድሜ። ይበቃ። ማን ያለው? ስንት ነበር የተስማማችሁት? 5 ደቂቃ ነው በቂ ነው ወንድሜ። አሁን እኔ ልጠይቅ ገና ጥያቄ አልጀመርኩም። ጥያቄ መልስ 15 ደቂቃ የለም ሲጀመር። 5 ደቂቃ ነው። አሁን እኔ ልጠይቅ። አንዴ ቆይ። ውይይት ላይ 10 ደቂቃ ብትጠይቅ ከዛ በኋላ ድባቅ የትኛው ህግ ነው በውይይት ጊዜ 5 ደቂቃ ብቻ የሚሆነው? ወይ 10 ነው ወይ 15 ነው? ኦኬ ቤሪያ አንዴ ሳላ 5 ደቂቃውን ይጠቀምና 10 ከእንደገና ሲጠቀም አይሆንም። ኖ እኔ ጨርሼ እሱ ይቀጥላል። ለምንድን ነው 5 ደቂቃ የማልጠቀመው ወንድም? እኔ ልጨርስና እኔ ጨርሼ አንተ ትቀጥላለህ ደቂቃህን። ለምንድን ነው አንተ ለምንድን ነው በላይ ልትሆንብኝ? አልጠየቅም አላልኩም። ትጠይቃለህ ግን 5 ደቂቃ የጥያቄና መልስ የለም ተብሎ የለም ሲጀምር። ቅድም እኮ ያስማማችኋል። 5 ደቂቃ ለማድረግ ነው ጭቅጭቅ እያደረጋችሁት ነው። 5 ደቂቃውን ይጠቀም። 5 ደቂቃ ተስማምተን ጀምረናል። ልጠይቅ ነገር መቃወም ነበረብኝ። ወይ 15 ነው ወይ 10 ነው የጥያቄና መልስ ዲቤት ላይ ሁሌ። ኦኬ ኧረ በመዳኔ ለማጨቁነኝ አንተ ብቻ የበላይ ይሆንክ ነው። 10 ደቂቃ እሺ 10 እናድርገውና 5 ልጠይቅ ከዛ 10 ደቂቃ ሙሉ ትጠይቃለህ። ኦኬ ብቻ 5 ደቂቃ ጨምርበት። እኔ አከብራለሁ። 5 ደቂቃ ስጠኝ። ኦኬ መጽሐፈ መሳፍንት ማለት ነው። ቤሪያ መጽሐፈ መሳፍንትን የጻፈው ማን ነው? አይታወቅም። የታሪክ መዝገብ ነው። አይታወቅም። እሺ መጽሐፈ ኢዮብን የጻፈው ማን ነው? አይታወቅም። እሺ መጽሐፈ አስቴርን የጻፈው ማን ነው? አይታወቅም። ጎበዝ። ሰቆቃወ ኤርምያስን የጻፈው ማን ነው? አይታወቅም። ዜና መዋዕልን የጻፈው ማን ነው? አይታወቅም። መጽሐፈ ነገሥትን የጻፈው ማን ነው? አይታወቅም። እሺ የሳሙኤል መጽሐፍን የጻፈው ማን ነው? አይታወቅም። እሺ የዕብራውያን ደብዳቤ የጻፈው ማን ነው? አይታወቅም። ፈጣሪ ሆይ ማን ነው ታዲያ? ማን ጥሩ ነው ያረክልኝ። ባይዘይ ጥሩ ነው ያረክልኝ። እንደዚህ ደስ ይበልህ። እኔ ደቂቃን ተጠቅመህ አረ ባጭሩ መዝጋትህ ሪስፔክቲቭ ነው ማወራ ወደህ ሳይሆን በግድ ነው በነገራችን ላይ። እሺ ይሄ ምንድነው? እሺ ችግር የለውም። ይሄ ምንድነው? የማኑስክሪፕቶች እንትን ነው። መጽሐፍ ቅዱስ አይደለም። የማኑስክሪፕቶች ቅሪቶች ናቸው እኮስ መጽሐፍ ቅዱስ አይደለም። እዚህ ላይ ያለው አንቺ ቁርአን ነው እንትን የማኑስክሪፕት ቅሪቶች ናቸው አልኩ። እዚህ ላይ የተጻፈው መጽሐፍ ቅዱስ ነው ወይስ ቁርአን? ሐሳቡ እዚህ ላይ የተጻፈው መጽሐፍ ቅዱስ ነው እንጂ ቅዱሳት መልእክቶች ናቸው። መጽሐፍ አንብብልኝ። ቅዱሳት መልእክቶች ናቸው። አንብብልኝ። ማንበብ አልችልም። ማንበባችን ብቻ አይነበብም። ወዴት ልታነበው ነው? ለማንኛውም እሺ አንዴ በቃ እሺ አንድ ጊዜ እሺ ትንቢተ ኤርምያስ ምዕራፍ 8 ቁጥር 8 ላይ እናንተስ ጥበበኞች ነን፣ የእግዚአብሔር ሕግ ከእኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፊ ብዕር ሐሰተኛ ነው፣ ሐሰትም አድርጓል ይላል። ስለማን ነው የሚናገረው ኤርምያስ? ስለነሱ ጸሐፍቶቻቸው የስተት መመሪያ እንደሚሰጧቸው እየነገረ ነው። እነማን ጸሐፍት የሚባሉ አሉ። በእስራኤል ውስጥ ጸሐፍት ሲባል ሰምተህ አታውቅም? እሺ ጥበበኞች ነን የእግዚአብሔር ወይ ጸሐፊያን ይባላሉ። መመሪያና ሕግ የሚያረቁ ማለት ነው። እነዛ ጸሐፊያን ሐሰት የሆነ ነገር ያስተላልፍላችኋል እያለ። በጣም ጥሩ እሱን ነው የፈለኩት። ወደሚቀጥለው ሐሳብ እሺ ጥሩ እንደዚህ ሰዓት እየቆጠብክ ስትመልስ ደስ ይላል። ኦኬ መጽሐፈ ዕዝራ ምዕራፍ 2 ቁጥር 8 ላይ የዛቱ ልጆች 945 ናቸው ይላል። መጽሐፈ ነህምያ ላይ ደግሞ 845 ናቸው ይላል። የትኛው ነው ትክክለኛው? ያው ይሄ የቁጥር ጋፕ አለበት። እንግዲህ እያየህ አይደል? የቁጥር ጋፕ አለ። የቱ ነው ትክክለኛው? የቁጥር ልዩነት አለበት። ይጋጫል አይጋጭም? አይጋጭም። የቱ ነው ትክክለኛው? የቁጥር ልዩነት አምጥቷል። ይሄ ከማኑስክሪፕት ከቅጆች አንፃር የመጣ ልዩነት እንጂ ከቅጆች አንፃር የመጣ ከሁለቱ ትክክለኛው የትኛው ነው? ጸጥ
አንተ ሰው የሰዓቴን አታቃጥል። ምን እየመለስኩልህ እኮ ነው፣ እየሰማኸኝ አይደለም? እሺ መጽሐፈ ዕዝራ ቅጂዎች አንጻር ቅጂዎች ማለት ነው ከጸሐፊ የመጣ ግድፈት ነው። ተወው በቃ ተወው። እሺ ቀጣይ ጥያቄ። መጽሐፈ ዕዝራ ምዕራፍ 2 ላይ የአዲ ልጆች 454 ናቸው ይላል። እዚህኛው ደግሞ 655 ናቸው ይላል። የትኛው ነው ትክክለኛው? ይሄም ከእንትን ከብራና ሲመጣ ይመጣል። ትክክለኛው የትኛው ነው? ይሄ ከብራና ሲመጣ የመጣ ልዩነት የትኛው ነው ትክክለኛው? ቤሪያ አጵሎስ ይሄው ልዩነቱ ላይ እንደምታየው ከብራና ሲመጣ የቁጥር ልዩነቶች አምጥቷል። ይሄ የመጽሐፉ ተአማኒነት የሚቀንስ አይነት ነገር አለ። ይሄንን አሁን ያመጣው ጥያቄ ወደ ቁርአን ውስጥ አስገብቼ ስጠይቅ አትመልስም። ይሄው መለስኩልህ እኮ ከብራና ሲመጣ ሲሸጋገር የመጣ ልዩነት ነው። ትክክለኛው የትኛው ነው? ልዩነት ተፈጥሯል አልኩህ እኮ ከብራና ሲመጣ ልዩነት ተፈጥሯል። ከሁለቱ ትክክለኛው የትኛው ነው? እየመለስኩልህ አሁን ደጋግመህ ነው። የቱ ነው ትክክለኛው? ሰዓቴን እንዴት እንደጨረሰ ተመልከቱ፣ እናያለን። እሺ እኔ ሰዓትን አልጨረስኩብህም እኮ ራስህ ነው የምትልከው። እንዴት እያዛክ እንደሆነ አይተናል። ኦኬ ወደ እኔ ጥያቄ እንገባለን። ሱረቱል አዕራፍ ላይ ምዕራፍ 7 ቁጥር 157 ላይ ለነዚያ እያንዳንዱ በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ የሆነው ይላል። በተውራትና በኢንጂል ላይ ይህንን ጽሑፍ ተጽፎ እናገኘዋለን አናገኘውም? ተውራትና ኢንጂል አንተ እጅ ያለው አይደለም። እኔ ስለኔ መጽሐፍ አይደለም የጠየቁ። ተውራትና ኢንጂል ላይ ተጽፎ እናገኘዋለን አያገኘውም? መጽሐፍቶቹ ኮረፕት ሆነው ጠፍተዋል። ስለዚህ ዛሬ አይገኝም። ስለዚህ ተጽፎ እናገኘዋለን አናገኘውም? መጽሐፍቶቹ ጠፍተዋል። ስለዚህ አይገኝም። ኦኬ ማስረጃ የማይገኝ ነገር ነው ቁርአን ይገኛል እያለ ያለው እንደዛ አይደለም። መጽሐፍ ቅዱስ ላይ የተቀመጠው ነገር እሱ ጋር መጽሐፍቶቹ ተርጸዋል። ቅድም የእግዚአብሔር ጦርነትን መጽሐፍ ሲጠይቅ ነው። መጽሐፍቶቹ ተውራትና ኢንጂል ጠፍተዋል አይገኝም። ሁለተኛ ጥያቄ። እሺ እንግዲህ አልፈለገም መልሱን ሁላችሁም ሰምታችኋል። ሁለተኛ ጥያቄ መልሱን አልፈለገም። እዛው ምዕራፍ አዕራፍ ላይ ቁጥር 189 ላይ እርሱ ከአንዲት ነፍስ ወይንም ከአዳም የፈጠራችሁ ከእርሷ መቀናጇን ወደ እርሷ ይረካ ዘንድ ያደረገ ይላል። እዚህ ጋር መቀናጇ የተዘጋጀለት አዳም ማለት መቀናጇ ማለት በተገናኘችም ጊዜ ቀላል እርግዝና ያረገዘችው ማለት እሷ ናት። መቼም አዳም አይደለም ያረገው። ኦኬ ከሄደች በኋላ ደግ ልጅን ብትሰጠን በእርግጥ ከአመስጋኞች እንሆናለን ሲሉ ጌታቸውን ይላል። እዚህ ጋር ከአላህ ለመኑ እያለ ያለ ደግ ልጅን ስጠን ብለው የሚለምኑት ያረገዘችው ሔዋንና አዳም ናቸው። አዳምና ሔዋን ደግ ልጅን ስጠን ብለው አምላካቸው ኦኬ መልካም ልጅን በሰጣቸውም ጊዜ የተባለው የተለመነው ልጃቸው ሰጣቸው አይደል? እሺ ቀጥሎ በሰጣቸው ልጅ ለእርሱ ተጋሪዎች ያደረጉ አዳምና ሔዋን የሰጣቸው ልጅ ከአዳም ጋር ከአላህ ጋር ተጋሪ ማድረጋቸው ማስረጃ ያደረጉ ይላል። ምን ብሎ ነው ተጋሪ ያደረጉት? አንዴ ጠይቀሃል። መልሱን ትፈልጋለህ? ቤሪያ ተጋሪ ማድረጋቸው ማስረጃ ስጠኝ ነው። ትፈልጋለህ? እሺ ና ልስጥህ። ግልጠተ መለኮት ነው የሚል ሽፋን ሳይሆን ማስረጃ። አንዴ ምንድነው ተጋሪ ያደረጉ ሲባል በራሱ የሚለውን ነገር ማወቅ አለበት። ተጋሪ ያደረጉ ሲባል አይደለም ማስረጃው ስጠኝ። ማድረጋቸው ማስረጃ የከፈትኩልህ እንዳሳይህ እኮ ነው። እኛ ዝም ብለን ከራሳችን ሳይሆን ማስረጃ ይዘን ነው። ፈለማ አታሁማ ሲል በሰጣቸው ጊዜ ማለትም ወለደ ነው። ልጅን በሰጣቸው ጊዜ ሳሊሃን መልካም ልጅን ጀዓለ ለሁ ሹረካ ለሱ ተጋሪ ያደረጉ ሲባል አለ ፊማ አታሁማ ወንድሜ ደቂቃዬን እየገደልክ ማስረጃውን ስጠኝ። ማብራራት አይደለም ማስረጃ ነው ያልኩህ። አንዴ አብዱል ሐሪስ ብለው የሐሪስ ባሪያ ብለው በመጥራታቸው ያን ልጅ የሐሪስ ባሪያ ብለው በመጥራታቸው ይሄን የቱ ጋር ነው አዳምና ሔዋን እንደዛ አይነት ጥሪ የጠሩት ልጃቸው? ማስረጃው ተፍሲር። ኦኬ ጥያቄን ጨርሻለሁ። አጋሪ ማለት ሁለተኛ አካል ወርሺፕ አድርገዋል እያለ ጥያቄን ጨርሻለሁ። አብዱል ሐሪስ ብለውት ታጋሪ ጥያቄን ጨርሻለሁ። ደቂቃዬን ልጠቀም። ሱረቱል ኢምራን ላይ እንግዲህ የቁጥር ግጭት ቅድም የቁጥር ግጭት መጽሐፍ ቅዱስ ላይ አለ ብሎ ሲያመጣ ነበር ወንድማችን። ሱረቱል ኢምራን ላይ እና ሱረቱል መርየም ላይ እንመለከታለን የቁጥር ግጭቶችን ማለት እንመለከታለን። እሺ ሱረቱል ኢምራን ላይ
እንዲህ ብሎ ያስቀምጥላችኋል ሱረቱል ኢምራን ላይ። ኦኬ እንግዲህ ቁርአን ከቀኝ ወደ ግራ ምናምን ስለሆነ ለመግለጥ በጣም አስቸጋሪ ነው። እሱ አረብኛ ነው። አንተ አታውቅማ። ችግሩ አረብኛ ከየት ወዴት ነው የሚነበበው? አታውቅም። ልክ እንደ ዕብራይስጡ ነው። እሺ ቆይ ወንድሜ፣ ሱረቱል ኢምራን አረብኛና ዕብራይስጥ አንድ ናቸው። ሁለቱም የሚጀምሩበት ከዚህ ወደ ሱረቱል ኢምራን ላይ እና ሱረቱል መርየም ላይ ቃሉ ልጥቀስልህ። ሱረቱል መርየም ላይ ወደ ማርያም የሄደው መልአክ ስንት ነው? ስንት መልአክ? ከፍተህ አንብበው። ኦኬ እሺ ላንብብልህ። ሱረቱል መርየም ላይ ሱረቱል መርየም ላይ ወደ ማርያም የሄደው መልአክ ስንት ነው? አንብበው ቃሉን አንብበው። መካ ነበረች። ካልቻልክ ወደዚያ ወንድሜ እሺ ላንብብልህ። ከኋላዬ ከእኔም ከበኋላዬ ዘመዶች በእርግጥ ፈራው። ሚስቴም መካን ነበረች። ስለዚህም ከአንተ ዘንድ ለእኔ ልጅን ስጠኝ፣ የሚወርሰኝም ከያዕቆብ ቤተሰቦችን የሚወርስ ልጅ ከጌታ ሆይ ዘካርያ እኛ ወንድ ልጅ ስሙ የሕያ ከዚህ በፊት ሞክሼ ባላደረግንበት እናበስርሃለን አለው ይላል። ዘካርያ ጋር የሄደው መልአክ ስንት ነው? ስለሄደው አይናገርም። ስለሚያነጋግረው መልአክ ይናገራል። ዘካርያ ጋር የሚያናግረው መልአክ ስንት ነው? ስንት መላእክት እንደሄዱ ቁጥራቸውን ባይገልጽም እዚህ ጋር አንድ መልአክ እያነጋገረው ነው። ያነጋገረ ያለው ስንት መልአክ ነው? 10 ሊሆኑ የሄዱት መላእክት ቁጥራቸውን አላስቀመጠም። 10ም 20ም ሊሆኑ ይችላሉ። የሚያነጋግረው ግን አንዱ መልአክ ነው። ኦኬ የሚያነጋግረው እዚህ ጋር አንዱ መልአክ ነው። ሁለተኛውን እንመልከት። ሁለተኛውን ሱረቱል ኢምራን ላይ ኦኬ ሱረቱል ኢምራን ላይ ደግሞ እንዲህ ይላችኋል። ሱረቱ ኢምራን ላይ ኦኬ አንዴ ደህና ጥያቄ ሳትጠይቅ እንደዚህ ሰዓትን መጨረስ ግን ተገቢ ነው? ቤሪያ ደህና ጥያቄ የለህም? የሚያወራውን የፈለገውን ያወራ። እንደዛ አይነት ነገር አታወራ። እንደዛ አይነት ነገር አታወራ። ነገርኩ። ምን ችግር የለውም። እኔ ለሱ ብዬ እኮ ነው ለሱ ብዬ ነው ደህና ጥያቄ ብጠይቅ አይሻልም? እኔ የሚፈትነኝ ጥያቄ ልክ እንደ ቅድሙ እሱ ስለራሱ ያውቃል። ሱረቱል ኢምራን ላይ ቁጥር 39 ላይ እንደዚህ ይላችኋል። ሱረቱል ኢምራን ቁጥር 39 ቁጥር 39 ላይ ኢምራን 16:39 እርሱም በጸሎት ማዳረሻ ክፍል ቆሞ ሲጸልይ መላእክት ጠራችሁ ይላል። ስንት መላእክቶች ናቸው የጠሩት? ቁጥራቸውን አልገለጸም። ልክ የቅድሙን እንዳልገለጸው ሁላ። ስለዚህ እዛ ጋር ሱረቱል መርየም ላይ አንድ መልአክ፣ እዚህ ጋር ቁጥር ያለ ስንት መላእክቶች ናቸው ያናገሩት? ትክክለኛ የትኛው ነው? የቅድሙ ቦታም የመላእክትን ቁጥር አልገለጸም፣ እዚህ ጋርም አልገለጸም። አይጋጭም። እዛ ጋር የቅድሙ ላይ መላእክት አንድ ሲንግል መሆኑን አይናገርም። ተናጋሪው አንድ ነው። የመጡት መላእክት ብዛታቸውን አልገለጸም። እኔ ስለመጡት መልአክ አይደለም ስለሚያናግሩት። ሱረቱል መርየም ላይ አናጋሪው አንድ መልአክ ነው ወይስ አይደለም? መላእክት ወደ ሰው ልጆች አንድም ሶስትም ሆኖ ሊመጡ ይችላሉ። ወንድሜ አንድም ሶስትም መጥቶ አልመጡ አይደለም ስለማናገሩ ነው። ሱረቱል መርየም ላይ አናጋሪው ስንት መልአክ ነው? ይጋጫሉ ወይ ካልከኝ አጭሩ መልስ አይጋጭም የሚል ነው። ግን ለምን አናጋሪው ስንት መልአክ ነው? ሱረቱል መርየም ላይ እኮስ ልንገርህ፣ በነገራችን ላይ ባጭሩ ላስቀምጥላችሁ። ሱረቱል መርየም ላይ አናጋሪው ብዙ ነጠላ ቁጥር ነው። ሱረቱል ኢምራን ላይ አናጋሪዎቹ ብዙ ናቸው። የትኛው ነው ትክክለኛው? እሺ ልመልስልህ። ሁለቱም ቦታ ስለ መላእክት ብዛት አላስቀመጠም እና ቁርአኑ አይጋጭም። መላእክት ወደ ስለ መላእክት ብዛት እዚህ ጋር አናጋሪ ወንድሜ ጀብሪል አይደል እንዴ? ጀብሪል አይደል? አንዴ እኮስ እኔ ጅብሪል የተናገረ አይደለም እኮ አላልኩም። አይደለም ማለት እዚህ ጋር መላእክት ጠራቸው ሲል ስንት መልአክ ነው የጠራው ወይ ያናገረው? የጠራው መልአክ ብዙ ናቸው። ነገር ግን እሱን ያናገረው ስለዚህ እያናገሩ ያሉት ብዙ ናቸው እዚህ ጋር አይደለ? አይደለም። እሺ ልመልስልህ። ወንድሜ ከአንድ በላይ የሆነ መላእክት መተዋል። በቃ መላሹን አግኝቻለሁ ወንድሜ። ጊዜን አትግደልብኝ። አንድ መላእክት እዚሁ ክፍል ላይ ምልክትን አድርግልኝ ባለ ጊዜ ምልክት ጀብሪል ምልክት ያደረገለት ቀን ብሎ ነው ወይንስ ሌሊት ብሎ ነው? ሱረቱል ኢምራን ላይ አንብበው ቃሉን አንብበው። ኦኬ መርየም ላይ እንደዚህ ሱረት አትበል፣ ዝም ብለህ ቃሉን አንብበው። ይሄው እዚህ ጋር ያስቀመጠልህ እኮ ነው። ጌታ ሆይ ስለ ምልክትን አድርግልኝ አለ። ምልክትም 3 ቀን ይልሃል። 3 ቀን። እሺ 3 ቀን አረብኛው ላይ አድርግልኝ። አረብኛው ላይ ሱረቱል መርየም ቆይ ልጠይቅህ። 10ኛው ምዕራፍ ላይ
በመጠራጠር ውስጥ ብትሆን ከአንተ በፊት የሚያነቡትን መጽሐፍትን ሄደህ ጠይቅ የተባለው የትኛውንም አማኞች ነው? ኦኬ አብደላህ ኢብኑ ሰላምን የመሳሰሉትን በወቅቱ የነበሩ ሰዎች ሱረቱል መርየም ላይና ሱረቱል ኢምራን ላይ ያሉት እነዚህ ታሪኮች የተወሰዱት ከየትኛው መጽሐፍ ላይ ነው? ከየትም አልተወሰዱም። ታሪኮቹ አልተወሰዱም። ታዲያ ታሪኮቹን እንዴት ነው ማረጋገጥ የሚችለው? ታሪኮቹን መጽሐፍቶቹን ቀድሞ የሚያነቡት ከሌለ ይሄ አሁን ከጠየካቸው እስካሁን ጥሩ ጥያቄ ይሄ ነው። በነገራችን ላይ መልስ ስንታዳምጥ ከሆነ እሺ ልመልስልህ። ኦኬ አዳምጥ። ይኸው ጥሩ ጥያቄ ገና አሁን ጠየቅ፣ እሱን መልሱን አዳምጥ። ከየትም መጽሐፍ አልተወሰደም። የአላህ ሱብሓነሁ ወተዓላ ወደ አንተ ባወረድኩት በመጠራጠር ውስጥ ብትሆኑ ከአንተ በፊት መጽሐፍ የሚያነቡትን ጠይቅ አለ። እነማን ናቸው ሲባል በወቅቱ የነበሩ እንደ አብደላህ ኢብኑ ሰባ የመሳሰሉ ራሱ። ጥያቄው እነዚህ ታሪኮችን በምን አይነት መልኩ ነው የሚያረጋግጠው ነው? ጌታ አምላካችን መለኮታዊ ቃል አውርዷል። መለኮታዊ ቃል ስለመሆኑ ማስረጃው ታሪኮቹን ያለው ታሪክ ወንድም፣ እነዚህ ነገሮች ታሪኮች አይደሉም እንዴ? መለኮታዊ ቅሪቶች ናቸው። ኮንፈርም ያደርጋል። ታሪኮቹን እንዴት ነው የሚያረጋግጠው? ነብዩ መሐመድ እውነተኝነታቸውን ኮንፈርም የሚያደርገው ጌታ አምላካችን ነው። አራት ነጥብ። ደቂቃ አለቀ። ኮንፈርሜሽን ወደ መገለጥ ወሰደ፣ ወደ ላይ ሳበው። እንደዚህ የሚባል ነገር ወንድም የለም። ቁርአን እንደ ጀነራል ማረጋገጥ የማይችል መጽሐፍ ነው። ጨርሰሃል። አትጭዋ ማጠቃለያ አድርጉና ስንት ደቂቃ? እሺ ማጠቃለያ አንተ ነው የምትወስነው። 5 ደቂቃ ስጠኝ። ተስማሙና ስንት ይሆን? እሺ አይ ችግር የለም። ስንት ይሆንልህ? ገሪያ ችግር የለውም። 5 ደቂቃ ስጠው። እኔ አከብረዋለሁ፣ ወደዋለሁ። ኧረ አንተ በፈለኩት ምን ነገረኝ ሁሉ አሰማም። ኧረ ችግር የለውም። 10 ብትል እኔ አንተ ባልከው እስማማለሁ። ችግር የለውም። ዲሪያ ጥያቄ አይችልም። ያን ያህል የቀረኝ ሀሳብ ባይኖርም ችግር የለውም። ቆይ አታስጀምረው። ኦኬ እንግዲህ ከቅድም ጀምሮ መጽሐፍ ቅዱስ ምንም አይነት ማኑስክሪፕት እንደሌለው አስጀምረው፣ በጥስታሽ ወረቀት ብቻ እንደሆነ ምንም አይነት ተአማኒ እንዳልሆነ አይተናል። እሺ ቁርአን ከዛ አንፃር ምን አይነት መጽሐፍ ነው? የምር ቁርአን ማኑስክሪፕቶች አሉት ወይ ከተባለ አዎ ማኑስክሪፕቶች አሉት። ለምሳሌ ኮዴክስ ቢርሚንጋም የሚባል መጽሐፍ አለ እጃችን ላይ እኛ ከምናነበው ሰሃቦች በነበሩበት ጊዜ የተጻፈ 650 ኤዲ ላይ በጽሁፍ የሰፈረ እኛ ከምናነበው ጋር ቃል በቃል የሚመሳሰል መጽሐፍ እጃችን ላይ አለ። አጵሎስ እዚህ ጋር ከሰማኸኝ ማለት ነው። ይሄ ማኑስክሪፕት ማለት ይችላል። አረብኛውን ቃል በቃል እናገኛለን። ቁርአን እንዲህ ነው የተጠበቀው። ሌላኛው ኮዴክስ መሽሃድ የሚባል መጽሐፍ እጃችን ላይ አለ። እዛው ሰሃቦች በነበሩበት ጊዜ የነበረ የነብዩ ደቀ መዛሙርት በነበሩበት ጊዜ የነበረ መጽሐፍ እጃችን ላይ አረብኛ ስለሆነ አንብቤ አንድ ፊደል በፊደል እንደሚመሳሰል ላሳይህ እችላለሁ። ሌላኛው ሰነአ ሙስሐፍ የሚባል እጃችን ላይ አለ። የሰነአ ማኑስክሪፕት የሚባል እጃችን ላይ አለ። ይሄም እኛ ከምናነበው ጋር ቃል በቃል ፊደል በፊደል እንደሚመሳሰል ይሄው ላሳይህ እችላለሁ። ስለዚህ የኛ ቁርአን ምንድነው በዚህ ደረጃ አምላክ የጠበቀው? ኢነ ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን ይላል። ቁርአን ላይ ምን ብሎ ይናገራል ጌታ አምላካችን? ምዕራፍ 15 ላይ ኢነ ነህኑ ነዘልነ ዚክራ ወኢነ ለሁ ለሐፊዙን፣ እኛ ቁርአንን እኮ እኛ አወረድነው እኛም ደግሞ እንጠብቀዋለን አለ። ቁርአንን እኔ ራሴ አውርጄው እኔ ራሴ ጠብቀዋለሁ አለ። ስለዚህ የአምላክ ጥብቅና ያለው አምላክ ጠብቆት ያመጣው መጽሐፍ መሆኑን ከዚህ ልንረዳ እንችላለን። ስለዚህ አምላክ ስለጠበቀው ላ ያእቲሂል ባጢሉ ሚን በይን የደይሂ ወላ ሚን ኸልፊ፣ ውሸት ከኋላውም ሆነ አለ ከፊቱ አይመጣበትም አለ። ከኋላውም ከፊቱም ውሸት አይመጣበትም አለ። ለምን? ጥበበኛው ምስጉን ከሆነው ጌታ የተወረደ ነው ይላል። ስለዚህ አላህ ያወረደው ስለሆነ ከኋላውም ሆነ ከፊቱ ምንም አይነት ውሸት ሊመጣበት በፍጹም አይችልም ነው። ስለዚህ ቁርአን ተጠብቋል ስንል አንደኛ በቃል ደረጃ ተጠብቋል እያልን ነው፣ ኦራል ትራዲሽን የሚባል ሁለተኛ በማኑስክሪፕት ተጠብቋል እያልኩ ነው። ነቢያችን መሐመድ በነበሩበት ጊዜ ቁርአን ተጽፎ ይገኝ ነበረ። ለዚህኛው አልኢሳባ ፊ ተመዩዝ አሰሃባ ለኢማም ኢብኑ ሐጀር አስቀላኒ ታላቁ ሊቃውንት ምን ብሎ ያስቀምጣል በዚህ መጽሐፉ ላይ? ዋና ራፊ ኢብኑ ማሊክ የተባለ ነብዩ ባልደረባ ወይ ደግሞ ሰሃቢያቸው ወይ ደግሞ ኮምፓኒ ናቸው። ዋና ራፊ ኢብኑ ማሊክ ለማለካ ይላል ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ባገኛቸው ጊዜ ቢልኦኮባ አጣሁ ማ አንዘለ ዐለይሂ ማ ኡንዚለ ኢለይሂ ፊ 10 ሲኒን አለቲ ኸለት በ10 ዓመታት ውስጥ የወረዱ አናቅጾችን ሁሉ ጽፎ በእጃቸው ሰጣቸው ይላል። ነብዩ በነበሩበት ጊዜ እንዲህ በዚህ ደረጃ ይጻፍ ነበር ነው። ወደ አንተ ስንመጣ ግን የአንተ ማኑስክሪፕት ጸሐፊው ማን እንደሆነ አይታወቅም። አንተም ቅድም አላቅም አይታወቅም ስትል ሁሉ መጽሐፍቶች ማን እንደጻፈው እንደማይታወቅ በራስ አንደበት አምናሃል። ወደ መጽሐፍ ቅዱስ ስንመጣ ግን መጽሐፍ ቅዱስ ማን እንደጻፈው ጸሐፊያኑ ማን ይሁን አበባ ይሁን በቀለ ቴነሽ ይሁን ጌጤ ማን እንደጻፈው ወንድ ይሁን ሴት ሰይጣን ይሁን
ጅብ ማን እንደጻፈው ማንም የሚያውቀው ነገር የለም። የኛ መጽሐፍ ከተባለ ሰሃቦች እንደጻፉት በግልጽ ሐዲስ ላይ እናገኛለን። ሐዲስ ማለት ቁርአን በነበረበት ጊዜ የነበረ መጽሐፍ ማለት ነው። እሺ ወደ አንተ መጽሐፍ ስመጣ ግን እርስ በርስ የሚጋጩ መጽሐፍቶች ናቸው። እርስ በርስ እንደሚላተሙ አንዱ አንዱን የሚያፈርሰው አንዱ አንዱን የሚቃረን መጽሐፍ ስለሆነ የአምላክ ቃል ሊሆን በፍጹም አይችልም ነው። ይሄን በተመለከተ ሰዎቹ ምንም ነገር ዕውቀት እንዳሌላቸው እንግዲህ የምናሳየው ይሁዳ በወቅቱ የነበረው ይሁዳ እንኳን ኦኬ እንዴት እንደሞተ አያውቁም። አይደለም ስለ አብርሃም ሊናገሩ። ማቴዎስ ይሁዳ እኮ የሞተው ራሱን ሰቅሎ ነው ብሎ ሲናገር፣ ሌላኛው መጣና የሐዋርያት ሥራ ላይ እንዲህ ተደፍቶ ነው የሞተው አለ። እንዲህ ተደፍቶ ነው የሞተው። አንዱ ራሱን ሰቅሎ ሞተ ይላል፣ አንዱስ እንዲህ ተገልብጦ ሞተ ይላል። በዛ ወቅት የነበረው ደግሞ ፓፒያስ የሚባል የሐዋርያት ተማሪ ጳውሎስ የሞተው ይሁዳ የሞተው አብጦ ተነፋፍቶ ከዛ በኋላ ጋሪ መታውና እሱን ገጨው የተነፋፋውን። ከዛ ፈነዳ ይላል። ማን? ፓፒያስ ኦፍ ኢራፖሊስ የሚባል በዛው ሐዋርያት እንግዲህ በነበሩበት ዘመን ቅርብ ዘመን ያኖረ ሰው ነው ይናገራል። ይሁዳ እንዴት ሞተ? ተነፋፍቶ ጋሪ ገጭቶት ነው የሞተው። he was crushed by the chariot ጋሪ መጣና ገጨው ይላል። ወይስ ደግሞ ተገልብጦ ነው የሞተው? ወይስ ደግሞ ራሱ ሰቅሎ ነው የሞተው? ጸሐፊያኑ እንኳን ምን እንደሚጽፉ እርግጠኞች አይደሉም። እግዚአብሔርና ሰይጣንን ቀላቅለው ይጽፋሉ ሰዎቹ። እግዚአብሔር ማን እንደሆነ አያውቁም፣ ሰይጣን ማን እንደሆነ አያውቁም። ሁለቱንም ቀላቅለው ነው የሚጽፉት። ማስረጃ መጽሐፈ ሳሙኤል ላይ ሕዝበ እስራኤልን ይቆጥር ዘንድ እግዚአብሔር ዳዊትን አንቀሳቀሰ ይላል። ዳዊትን እግዚአብሔር አንቀሳቀሰው። ምን? ሕዝበ እስራኤልን እንዲቆጥር አለ። ማን? እግዚአብሔር። እሺ መጽሐፈ ዜና ላይ ደግሞ ሰይጣን በእስራኤል ላይ ተነሳ፣ እስራኤልን ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ሰይጣን ማን እንደሆነ እግዚአብሔር ማን እንደሆነ አያውቁም። ሁለቱንም እንደ አንድ ነበር የሚወስዱት። ሰይጣንንም እግዚአብሔርንም ደባልቆ ነው የሚወስዱት። ሁለቱም አንድ ናቸው ነው የሚሉት። ይሄ በጣም አደገኛ የሆነ ይሄን መጽሐፍ የሚያምን ሰው እግዚአብሔርና ሰይጣን እንደ አንድ ነው የሚወስደው። ሁለቱም አንድ ናቸው። ሰይጣንና እግዚአብሔር። ማን ያለው ሳለ ነው? አይደለም። ይሄው ሰይጣን በእስራኤል ላይ ተነሳ፣ እስራኤልን ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። እዛው እግዚአብሔር ዳዊትን ሄደ የእስራኤልን የይሁዳን ሕዝብ ቁጠር አለው ይላል። አንድ ቦታ ሰይጣን፣ አንድ ቦታ እግዚአብሔር። ሁለቱም አንድ ናቸው። በመለኮት ነው ወይስ በምንድን ነው አንድ የሆኑት? ይሄንን እንድትመለስ እንፈልጋለን። ሰላም አለይኩም። ኦኬ የክርስቶስ አምላክና አባት ይባረክ። ክርስቶስን የሰጠን አምላክና አባት ይባረክ። ደቂቃ ነው ያዝልኝ። በክርስቶስ የኃጢአትን ስርየት ያደረገልን አባትና አምላክ ይባረክ። ከእንደዚህ አይነት መጽሐፍት የጠበቀን ማለት ነው። ከእንደዚህ አይነት ተረት በሲስተም በተረት የተፈጠረ ነገር የጠበቀን እግዚአብሔር ይባረክ። አንደኛ ጴጥሮስ ላይ የኛ መጽሐፍ እንደዚህ ይላቸዋል። በብልሃት የተፈጠረ ተረትን ሳንከተል ይላል የእሱን መገለጥ እና በደመና ውስጥ የተመሰከረውን ምስክርነት አይተን ነው የመሰከርንላችሁ ይላል። ነገር ግን ይሄ መጽሐፍ ግን በብልሃት የተፈጠረ በሲስተም የተፈጠረ የታሪክ ንግርቶችን በመሰብሰብ የተፈጠረ ተረት እንደሆነ መጽሐፉ ራሱ ያረጋግጥላቸዋል። ለምሳሌ ቅድም ወንድማችን እንዳለው ሱረቱል መርየም እና ሱረቱል ኢምራን ላይ ያለው የዘካርያና የመርየም ታሪክ በኢንጂል ላይ የለም፣ በተውራት ላይ የለም፣ በዘቡር ላይ የለም። ታሪኩን ግን ወንድማችን ምንድን ነው ያለው? ግልጠተ መለኮት ነው አለን። ግልጠተ መለኮት ነው የሚል ሽፋን አንቀጥልም። እኛ ክርስቲያኖች ታሪክን መርምረን ፈትሸን ነው የምንቀጥለው። ደግሞም ከትንሽ ጊዜያት በኋላ ጎፈራችንን አበጥረን ጥርሳችንን አጠንክረን እንመጣለን። ይሄንን ለመናድ ማለት ቁጥር 94 ላይ ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያ ካንተ በፊት መጽሐፉን የሚያነቡትን ጠይቅ። ወደ አንተ የተወረደው ታሪክ ሁሉ ግልጠተ መለኮት ነው አላለም። ታሪኩን ካንተ በፊት ነበረ፣ አንብብ፣ ጠይቅ። ታዲያ ሱረቱል መርየም እና ሱረቱል ኢምራን ላይ ያለውን ታሪክ ነብዩ መሐመድ በምን አረጋግጦ ነው እውነተኛ ታሪክ ነው ያለ? መጽሐፉ ራሱ አላህ ራሱ ሙግትን ያስቀመጠለት በቀደመው መጽሐፍት ፈትሾ እንዲያረጋግጥ። ይህንን ታሪክ የምናገኘው በሉቃስ ወንጌል ላይ። ወንድሞች ከስተት ተመረሱ። መጽሐፉ አንድ ብሎ ስለጠራ ብቻ አይደለም። አንድን አምላክ በብቸኝነት የምናመልክበት የምንገዛበት ክርስቲያን ይባላል፣ ክርስትና ይባላል፣ መሲሁን መከተል ይባላል እንጂ አንድ የተባለ ቁጥር ሁሉ አይነዳንም። በሁለተኛ ደረጃ ይሄው መጽሐፍ ምንጭና ሐሳብ ጠቅሶ ለመሞገት ይሞክራል፣ እውነተኛ ለመምሰል ይሞክራል። ይሄንኑ ነገር የምታገኙት የቱ ጋር እንደው ታውቃላችሁ? ቅድም ወንድማችን መጽሐፉ ስለጸፋ አናገኝም ማለት። አላህ ግን በሱረቱል አዕራፍ ላይ ምንድነው ያለን? ተጽፎ የሚያገኙትን አለ። ትንቢቱ ተነግሮም ቢሆን ተጽፎም ቢሆን ይገኛል ወንድሜ። የማይገኝ ነገር ፋብሪኬት ተደርጎ ስለ ነብዩ መሐመድ ተጽፏል። በምን? በተውራትና በኢንጂል ላይ ይለናል።
ሀምጣ ስትለው ምን እንደሚል ታውቃለህ? መጽሐፉን ስለበረዙት። ማን ስለተበረዘው መጽሐፍ ጠየቀ? ስለ መጽሐፉ ነው የተጠየቀው። ታገኙታላችሁ ከተባለ መጽሐፉ ሕያው ምስክር ሆኖ አለ እያለን ነው በሌላ አባባል። ስለዚህ ስለ መጽሐፉ ምን ታደርጋለን? አምጥተህ ተጽፎ የተነገረውን ታሳያለህ። በሁለተኛ ቁርአን እጅግ በጣም ፋብሪኬት የሆኑ ታሪኮችን እንደሚይዝና ታሪካችሁ ራሱ መረጋገጥ የማይችሉ ታሪኮች፣ ለምሳሌ 300 ዓመት ሰዎች ዋሻ ውስጥ ነበሩ ምናምን ይልሃል። ጀስት እንደ ተረት ነው፣ እንደ ትልቅ ዘመን ላይ እንደተፈጸመ ታሪክ ማለት ነው። የለም እንደዛ አይነት ነገር ወንድም። 300 ዓመት ውስጥ ዋሻ ውስጥ የተቀመጡ ነገር የለም። ፋብሪኬት ነው የተደረገው። ምንድነው ያደረገው? ቁርአን ሲስተም ተጠቀመ። ቁርአን የመጽሐፍ ቅዱስ ታሪኮችን በመውሰድ ሲስተም ተጠቀመ እንጂ ምንም አይነት ግልጠተ መለኮት የሚባል ነገር የለውም። ሱረቱ ምዕራፍ 12 ላይ ያለው የዮሴፍን ታሪክ የወሰደው ከተውራት ላይ አይደለም። ተውራት ከሰማይ የመጣ ህግ ነው። ቁርአን እንደሚል መጽሐፉ ምን ይላል? ከአንተ በፊት የነበሩትን መጽሐፍት ምንን ተውራትና ኢንጂልን ጠይቃቸው። ተውራት የዮሴፍን ታሪክ መዝግቦን። ታሪኩ ታዲያ የት መጣ? ግልጠተ መለኮት የዮሴፍን ታሪክ አምጥቶ ቁጭ ያደረገለት የለም። ተውራት ላይ አለ አይደለም የሚል የዮሴፍን ታሪክ የወሰደው ከየት ነው? ይሄው እኛ መመሪያ ብለን ከምንቀበለው ለሺህ ዓመታት አንድን አምላክ በብቸኝነት የሚመሰክረው ክርስቶስ ኢየሱስን በግልጥ የሚያስተምረው መጽሐፍ ላይ ነው ታሪኩን የወሰደው። ግን ምን አለ? አላገለጠልኝ። የለም ወንድሜ፣ የተገለጠ ነገር እውነቱ ከታሪክ መጽሐፍ ስትፈትሽ፣ እውነትን ከመጽሐፍ ቅዱስ ስትፈትሽ ያለው በብቸኝነት አምላክ የሚመለክበት መሲሁ እንደተሰቀለና እንደሞተ የሚመሰክርበት ከትንሣኤም ሪዘሬክት አድርጎ እንደተነሳ እግዚአብሔር እንዳስነሳው የሚመሰክረው መጽሐፍ ነው። ትክክለኛ የሐዋርያት ምስክርነት ይላል። በነገራችን ላይ ወንድሞች ክርስቲያኖች ጋር አላህ ውል ነበረው። እዚህ ቁርአን ነው የሚለው ውል ከእናንተ ጋር ኪዳን ያዝን ይላል። ከእናንተ ጋር ኪዳን ያዝን ከማን? ክርስቲያኖች ወይንም ነሳራ ከተባሉት። ምን አይነት ውል ነው የያዘው? ምንድነው ያስተማረው? መጽሐፉ አይናገር። በጣም ሲል የሆነውን ነገር ልንገር። ኢንጂል የሚለው ቃል ኢብራይስጥ አይደለም፣ አረማይክ አይደለም፣ የግሪክ ወርድ ነው። ኢንጂል የሚለው ቃል ኢቫንጌሊያ ከሚለው ኢንጂሉን ድራይቭ አድርጎ ወስዶ ግን የግሪክ ትርጉምን መጽሐፍን አልቀበልም ይላል። እስራኤል ተብሎ የተሰየመው እስራኤል እንኳን ያዕቆብ ማለት ነው። እስራኤል ብሎ ተብሎ ለምን እንደተሰየመ ይሄ በጣም የመጨረሻ የወረደ ጥያቄ ነው። ይሄን መመለስ አይችልም ይሄ መጽሐፍ። ምንድን ነው የሚለው? አንድ የሚለው ቁጥር ላይ የተንጠለጠለ ነገር ግን እንደ ዋቄ ፈታ ማለት ነው። አንድ ብሎ በአመት አንዴ ግንድን እንደ ወርሺፕ እንደሚያስደርገን ማለት ነው። ቴንክ ዩ። እሺ ወጣችሁም ጨርሳችኋል። እናመሰግናለን። ምን የቀረ ነገር አለ? ምንም ብራይነሪ ሳልዬ ተባረክ። አየ እንግዲህ ይሄን ይመስላል። ሀሳብ አላችሁ እዚህ ውስጥ ያላችሁ ወንድሞች? ተጨማሪ ሀሳብ ነው ውይይቱ ላይ እንትን ማድረግ ትችላላችሁ፣ ሀሳባችሁ መስጠት ትችላላችሁ። እኔ ሀሳብ ጨርሻለሁ። መጠየቅ እንችላለን። አንዳንድ ጥያቄ መጠየቅ ትችላላችሁ የሚገባ ክርስቲያን ካለ። ልጠይቅ እኔ ፈቀደልኝ? ከፈቀደልህ እሱ መላሹ መላሹ ከፈቀደልህ ቤሪያ ትፈቅዳለህ? ምን አልከኝ? አይ ሳይሆን ኢብራሂም ነው የሚያወራክ። ቀደም ስልኬም 1% የነበረው ስልኬ ውስጥ ስለነበረ እንትኑ ሲሙ ይዞኝ ወጥቶ ነው። እሺ ኤኒዌይስ አሁን ጥያቄ መጠየቅ እችላለሁ? ለማለት እኔ ተወያየን እኮ እኔ ድል እሰጣለሁ፣ ችግር የለውም። በነገራችን ላይ ክርስቲያን ነኝ፣ ግን ተወያየን ከሱ ጋር። አንተን ወክሎ ነው የተወያየው። እሺ ጥሩ። ግን አንተ የተጠየቀውን ጥያቄ ሳትመልስ ነበር የወጣው። አንተ ጠይቀህ ግን እኔ ሳልጠይቀህ ነው የወጣው። አንተ አሁንም ሁለተኛ እድል ስጠኝ እያልክ። ሌላ መጠየቅ የሚችል ክርስቲያን ካለ ይግባና ኢብራሂም አንድ ጥያቄ ጠይቀዋል፣ ሌላ ሰውም ይጠይቃል። ከፈለክ ደግሞ ድጋሚ ከኔ ጋር መቀጠል ትችላለህ። እድሉ እኮ እድሉ የኔ ነበረ። እኔ ለጠየቀ ስል ነው አንተ ወጣው። አሁን እሱ አይደለም ቁም ነገሩ ኤሪያ። አሁን እኮ ጨረሳችሁ እና በውይይቱ ላይ ሪፍሌክሽን ካላችሁ አለ ሬና። እሺ አልኩኝ እኔ እና ጥያቄ አንተ ፈቃደኛ ነህ ወይ ለመጠየቅ ነው ጥያቄ። ፈቃደኛ ካልሆንክ ችግር የለውም መተው እችላለሁ። ጠይቀኝ ወንድሜ። ጥሩ። ቀደም ስትናገር እንደሰማሁት የእግዚአብሔር ቃል እንግዲህ ያው ኮርጇል ብለህ ነበርና ከዚህ መጽሐፍ ላይ ለመኮረጁ አንድ መረጃ ትሰጠናለህ ከይቅርታ ጋር? አዎ ቀጥታ ማስረጃ ሰጣለሁ። ስለመኮረጁ ቀጥታ ከቁርአን ስጠኝ። እሺ መረጃ
ምንድነው ይሄ የሚልህ? ለነዚያ አንብብና ንገረኝ መረጃው። ለነዚያ ያንን እነሱ ዘንድ በተውራትና በኢንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ ይላል አይደል? ወረጀ ይላል። ቆይ ወንድሜ በደንብ ላሳየህ። ተውራትና ኢንጂል ስለ ነብዩ መሐመድ ይዘዋል መረጃ? ተውራትና ይዘዋል። ተውራትና ኢንጂል ይዘዋል። ይሄ መጽሐፍ ቅዱስ ላይ ሰው ቀደም እንደነገርከኝ ይሄንን የማይታወቀውን አይደል? ቆይ አንድ ደቂቃ እንደውም ከታች አለ ዛሬ ጉድህን ያው አንዴ ትልቁ ላይ አድርገኝ። ራሴ ማድረግ እችላለሁ መሰለኝ እዚህ ቤት አንድ ጊዜ። ኦኬ ተመልሻለሁ። ኦኬ በስድስተኛው ክፍለ ዘመን ተውራትና ኢንጂል ይህንን መረጃ ይዘው ይገኛሉ አይደል ወንድሜ? ስድስተኛው ክፍለ ዘመን የሚላል ወዳጅ በነብዩ በተገለጠበት ዘመን ኢንጂልና ተውራትና ኢንጂል በስድስተኛው ክፍለ ዘመን የሚላል ወዳጅ ኬታ መጣው? ስድስተኛው ክፍለ ዘመን ያሉ ነብዩ የተገለጠበትን ዘመን የሚለውን አውጣው። ስድስተኛ ክፍለ ዘመን የሚለውን አውጣው። ነብዩ የተገለጠው በስንተኛው ክፍለ ዘመን ነው? ስለ ነብዩ አይደለም ነው የጠየቅኩ። መጽሐፉ ይሄ ቃል አላህ ሲነግር ለነዛ ያንን እነሱ ዘንድ መቼ ይላል? እነሱ ዘንድ የሚገኘው መቼ ይላል? በሚጠይቃቸው ታይም። ይሄንን ታሪክ በሚጠይቃቸው ታይም እኮ እሱማ የተነገረው ንግግር ነው። መቼ ይላል? በሚጠይቃቸው ታይም ይሄ ነገር ተጽፎ ይገኛል። መቼ? በሚጠይቃቸው ታይም ነብዩ መሐመድ በተገለጠበት ዘመን። ስድስተኛው ክፍለ ዘመን ቅድም በኮንፊደንስ ታወራኝ ነበር። የት አለ? ነብዩ የተገለጠው በስንተኛው ክፍለ ዘመን ነው እኮ? ስለ ነብዩ ነው እሱ የሚያወራው። ስለ ነብዩ ሰለላሁ ዐለይሂ ወሰለም በስድስተኛው ክፍለ ዘመን ወረደላቸው። አሁን እንስማማለን። ግን መቼ ነው? አሁን እየነገርኩህ ያለሁት ወንድሜ፣ እየነገርኩህ ያለሁት ይሄ በተገለጠበት ዘመን ተጻፈ የሚለው መቼ ነው? ተጽፎ የሚያገኙትን የሚለው ነብዩ በተገለጠበት ዘመን ይገኛል እያለ የተነገራቸው ነው። ለነብዩ የተነገራቸው ነው። የተጻፈው ግን መቼ ነው? እኔ ይገኛል አይገኝም የተጻፈው ለምን ከሚሊዮን ዓመት በፊት አይሆንም ነበር? አዎ ከሚሊዮን ዓመት በፊት። እናመሰግናለን ቤሪያ። ስድስተኛ አጨብጭብ፣ ችግር የለውም። በደንብ አጨብጭብ። ስድስተኛ ኤክስ በቃ። ሁለተኛ ጥያቄ። ቆይ ወንድሜ መጽሐፉ ይገኛል አይገኝም? በቃ እኮ መቼ ሰውዬው ተጽፎ ሰዎቹ የሚያገኙት መቼ ነው? ከሚሊዮን ዓመት በፊት ሄደው ነው እንደሚያገኙት። መቼ መልሰው ቅድም ስትለኝ ነበር። ነብዩ በተገለጠ ሰዓት የተገለጠውን እውነት ለማመን አያገኙም፣ ያገኛሉ። ስለ ነብዩ የተነገረው ነው። እሱ የተነገረበት ጊዜ ነው የነገራቸው። መቼ ነው የሚያገኙት? ጽሑፉን የሚያገኙት መቼ ነው? ኢንጂል በነበረበት ወቅት ኢንጂል በነብዩ በተገለጠበት ዘመን ነበረች ወይንስ አልነበረችም? የተበረዘ ኢንጂል ነበረ። ትክክል ነው። የተበረዘ ኢንጂል ነበረ። በተበረዘው ኢንጂል ውስጥ ነው የሚያገኙት። አሁንም ላሳይ እችላለሁ። በተበረዘው ኢንጂል ውስጥ ከፈለክ አሁን ላሳይ እችላለሁ ወንድሜ። በተበረዘው ኢንጂል ውስጥ ነው የሚያገኙት። አይደለም። ስለሱ አይደለም የሚያወራው። ስለተበረዘው ኢንጂል አይደለም የሚያወራው። ስለ ኢንጂልና ስለ ተውራት ነው የሚያወራው። ይሄ ያልተበረዘው ኢንጂል በስድስተኛው ነብዩ በተገለጠበት ዘመን ነበር አልነበረም? ነበርም አይልም አልነበረም አይልም፣ ግን ተበርዟል ኢንጂሉ አለ። እዚህ ጋር ግን አሁን አንተ ያመጣው ክሌም ውሸት መሆኑን ይሄው ማስረጃዬን እንደነበረ ማስረጃዬን ላስቀምጥልህ። ማስረጃዬን ላስቀምጥልህ። ኦኬ ራይነር ከፍ አድርጎብኛል። ምዕራፍ 5 ቁጥር 43ን አውጣው። ቁርአን ዝቅ ላድርግልህ? አዎ እሺ። እንትኑ ስክሪኑ ጠበብ ስላለ ወደ ላይ ይስባል። አዎ ምንድነው ይሄ የሚልህ ወንድሜ? እነሱም ዘንድ እነማን ዘንድ? የተውራቱ ባለቤት በሆኑት ዘንድ ነው። በጣም ጥሩ። ተውራት ባለቤት ማን ናቸው? የተሰጣቸው ህዝቦች እኮ ተውራት ባለቤት እነማን ናቸው? ተውራት በነብዩ በተገለጠበት ዘመን በእነሱ ዘንድ ተውራት ያለችው ህዝቦች ማለት ነው። የት አለ ነብዩ በተገለጠበት ዘመን የሚለው? ይሄው እነሱ ዘንድ ተውራት ያለ የት አለ እኮ አሳየኝ። እነሱ እንዴ ነብዩ በተገለጠበት ዘመን በውስጣ ያለ ፍርድ ያለባት ስትሆን እንዴት ያስፈርደዋል? ቢለው ማን ነው? ነብዩ አይደል እንዴ? አዎ ጥሩ፣ እናመሰግናለን። አሁን ይሄኛው የተበረዘ መጽሐፍ አየው ወንድሜ፣ የሚያወራውን ታሪኩን መልሶ ልክ ነው እንዴ? እየካድክ ነው። የተበረዘው ነው
ልሰጥህ እኮ ነው መረጃ ልስጥህ። እየካድክ ነው እንዴ ታሪኩ? ለምንድን ነው የምክደው? እነሱም ማለት ቆይ ለነገር እኮ ስለዚህ ተውራት ነበረች አልነበረችም? ጥያቄው ተውራት ነበረች አልነበረችም? የተበረዘው ነበረ። ይሄ የተበረዘው ነው አሁን ያመጣው አንተ። አሁን አንተ ያመጣው የተበረዘው ነው የሚለውን ማስረጃ የተበረዘው ነው የሚለውን ከቁርአን ማስረጃ አምጣ። በጣም የተበረዘው ነው የሚለውን ከቁርአን ማስረጃ አምጣ። እናምጣ። አሁን ጠብቀህ እሺ። ፈጠን። ኧረ በደንብ ነው የምጠብቅህ። በደንብ ቆይ ተረጋጋ። አንድ ሺህ ዓመት ጠብቅ። ኧረ እባክህ አንተን እንኳን አንድ ስድስተኛ ክፍለ ዘመን የሚለውን እኮ አላመጣም ወዳጄ። ተው እንጂ ተው። እስቲ አሁን የተበረዘው ነው ተውራቷ የተበረዘችው ነው ምንም ማሳየህ እኮ ነው። ሱረቱል ማኢዳ እሺ፣ ሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ ምን ይላል? ሶስት መረጃ አሳያለሁ። አንድ አይደለም 3 አሳያለሁ። እሺ እኛ ተውራትን በውስጡ መመሪያና ብርሃን ያለባት ስትሆን አወረድናል። ይሄ መጀመሪያው ነው። ይሄ የመጀመሪያው ተውራት ነው። እነዚያ ትእዛዝን የተቀበሉት ለነቢያት የተቀበሉት ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ አለ። ያኔ ማለት ነው ነቢያት ይፈርዱ ነበር በዚች በተውራት። ሊቃውንቱና አለ ሊቃውንቱና አዋቂዎቹም ካላህ አትጩ ተበረዘ የሚለውን አሳይ። አትጩ በጩኸት መረጃ የለም። ሊቃውንቱ ተበረዘ የሚለው ቃል አስወራም። ልክ ቁልፉን እንዲህ ስነካበት ያው የምን ታስጥቶ ሊቃውንቱ በርዘውታል የሚለውን ሁሉም አርጋው ተንቀጠቀጥክ እኮ። ኧረ ነው ወንድሜ። እሺ ተረጋጋ። ብርድ ነው ወይስ ምን ነው? የታለ ተበረዘ የሚለው? እሺ ቆይ ልጨርስ። መረጃዬን አልጨረስኩም። 3 መረጃ ብያለሁ። ልጨርስ ወይስ ተበረዘ የሚለውን አምጣሽ? እሺ እኮ ልጨርስ። ካልፈለክ ደግሞ በቃ አይ አቅቶኛል ከብዶኛል በል በቃ። ወይ ልጨርስ። ተበረዘ የሚለውን ቃሉን ስትጠኝ አትጩህ። እሺ በቃ እኔ መብቴ መሰለኝ የማስረዳት መብቴ ነው። ስለዚህ አዳምጥ። አዋቂዎች አሁን ዲስትራክት አደረገ። አሁን ከመጀመሪያ ጀምራለሁ። እኛ ተውራትን በውስጧ መመሪያና ብርሃን ያለባት ስትሆን አወረድናል። መጀመሪያ የወረደው ተውራት የመጀመሪያ ያልተበረዘችዋ ማለት ነው። እነዚያ ትእዛዝን የተቀበሉት ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ያኔ አይሁዳውያን በሆኑት ላይ ይፈርዱ ነበር ነቢያት። ያኔ ሊቃውንቱና አዋቂዎቹም ከአላህ መጽሐፍ እንዲጠብቁ በተደረጉና የአላህን መጽሐፍ ጠብቁ ተባሉ። በእርሱም ላይ መስካሪዎች በሆኑ ይፈርዳሉ አለ። ሰዎችንም አትፍሩ፣ እኔን ፍሩኝ። በአንቀጾቼም አነስተኛውን ዋጋ አትለውጡ። የት ነው አነስተኛውን ዋጋ የለወጡት? እንየው። ይኸው ልናይ ነው። አሁን አላህ በሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ ምን እያለ ይናገራል? የመጽሐፍቱ ሰዎች ሆይ፣ የምን ሰዎች ሆይ? የመጽሐፍቱ ሰዎች ሆይ ምን አሉ? እውነትን በውሸት ለምን ትቀላቅላላችሁ? ትበርዛላችሁ። ወንድሜ ተውራትን በረዙት በጽሁፍ ያለውን ማስረጃ አምጣ። ጋይስ በቃ አያስወራም። አያችሁ በቃ አሁን እኮ ማዳመጥ አይፈልግም። ቤሪያ ምን 10 ዓመት ኖርማል አይመስለኝም። የቱ ጋር ነው አሁን ተቀላቀላላችሁ ምናምን ሳይሆን ጥያቄው ተውራትን በጽሁፍ በርዘውታል የሚለው ምንድን ነው የተቀላቀለው? መቀላቀል ማለት ነው። እሺ ምን ማለት ነው መቀላቀል? የተውራትን አምጣ ወንድሜ። እሱኛውን ክፍል አይደለም ኢምራን ላይ ያለው ሱረቱል ኢምራን ምዕራፍ 3 ቁጥር 79 ላይ ያለውን ቃል ለኔ አትስጠኝ። ሲጀመር 79 አልሰጠውም ወዳጄ፣ 71 ነው የሰጠው። መጀመሪያ በደንብ አዳምጥ። የመጀመሪያው ችግሬ ነው። ስለዚህ የመጽሐፍቱ ሰዎች ምንድን ነበር የያዙት መጽሐፍ? ተውራትን በርዘውታል የሚለውን ቃል አምጣ። የመጽሐፍቱ ሰዎች የያዙት መጽሐፍ ምን ነበር? ቅድም በመለስከው አፍ መልሰው። ተውራት። አዎ እናመሰግናለን። ተውራትና ምንን? ኢንጂል። እናመሰግናለን። እውነቱን በውሸት ለምን ትቀላቀላላችሁ? እንዴ ይሄው ቀላቀሉ። የተቀላቀለ ነው። እውነቱንም እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ? እውነትን በውሸት መደበቅን ወንድሜ ግልጥ አለመናገርን እንጂ በጽሁፍ በርዘውታል የሚለውን ማስረጃ አምጣ። አዎ ይሄው ነገርከኝ እኮ ወዳጄ። በጽሁፍ መበረዛቸው በጽሁፍ በርዘውታል የሚለው ልሰጥ ነው። ተረጋጋ ብቻ አንተ ለመስማት ብቻ አዳምጥ። ለመስማት ብቻ እንትን በለሽ። በላምጣ። አዎ ልሰጥ ነው። ሰጥቻለሁ። አሁንም ሰጥቻለሁ። ጭማሪ ነው የምሰጥ። ጭማሪ በሱረቱል በቀራ ምዕራፍ 2 ቁጥር 75 ላይ ምን ይላል? አይሁዶች ከነሱ የሆኑ ጭፍሮች የአላህን ቃል የሚሰሙና ከዚያም ከተረዱት በኋላ እነሱ እያወቁ የሚለውጡት ሲሆኑ ለናንተ
ማመናቸውን ትከጅላለህ የሚለውንና ሁለተኛ እዚህ ጋር ቀደም አንተ 79 እነዚያ መጻሕፍትን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚለው ወየውላቸው የሚለውን ቃል ሰሂህ አልቡኻሪ ላይ 75 እስካሁን መረጃውን አለመጣም። የታል ተውራትን በጽሁፍ በርዘውታል የሚለው? ይሄ ወንድሜ በጽሁፍ ይላል፣ ስለ ጽሁፍ ያወራል። ይሄ እውነትን ስለመደበቅ የተነበበውን በግልጥ አለመናገር ነው። ለምሳሌ አንድ አምላክ አለ ብለህ ስላሴ ብለህ ለማውራት ማለት ነው። ምንድን ነው የቀላቀሉት? የተጻፈውን ጽሁፍ በግልጥ ባለመናገር ነው ቀላቀሉት ነው እያለ ያለው። ትደብቃላችሁ። መረጃ አምጣ። አየው መረጃ አንተ መረጃ የለም እኔ መረጃ አለ ቃሉ ይኸውና ተቀላቀለ። የቱ ጋር ነው በጽሁፍ የቀላቀሉት? ማስረጃ አምጣ እንጂ። አዎ ልሰጥህ እኮ ነው። ተረጋጋ። አየህ የታለ ጽሁፍ? ተውራትን በጽሁፍ በርዘውታል የሚለው ማስረጃ አምጣ። ልሰጥህ ነው። ሳሂህ ቡኻሪ 7363 ላይ ተመልከት ምን እንደሚል ቃለ ምንድነው? ወንድሜ ከቁርአን ማስረጃ ስጠኝ ነው ያልኩህ። እኛ ቁርአን ብቻ አይደለም መረጃ ተውራት እያለች ያልኩህ ወንድሜ። እኛ ሙስሊሞች ቁርአን ብቻ አይደለም መረጃችን። ወንድሜ ቁርአን ውስጥ አላህ ተውራት እያለች ያለ የተበረዘን ነው ይፍረዱበት ብሎ ስልጣን የሰጣቸው ስላልከው ያቺ የተበረዘችውን በርዘው በጽሁፍ እንዳስቀመጡ አላህን ተውራት እንደተራት ማስረጃ ስጠኝ ከቁርአን። መጽሐፉ መበረዙ መረጃ ሰጥቻለሁ። መጽሐፉ መበረዙ መረጃ ሰጥቻለሁ። አሁን የታለ ተበረዘ? በጽሁፍ ተበረዘ የሚለው የታለ? በምን ተበረዘ የሚል ነገር የለውም። መጽሐፉን በርዘውታል የሚል ነገር አለ። ስለ ጽሁፍ መበረዝ ነው። በጽሁፍ በርዘውታል ተቀላቅሏል ያልከው ማስረጃ አምጣ ነው ራስህ የተናገርከው። በምን በርዘውታል እንደዚህ ማስረጃ የለም ይለኛል እንዴ? መጽሐፉን በርዘውታል የሚል አለ ወይስ የለም? እኔ በጽሁፍ በርዘውታል የሚል ማስረጃ ሰጠኝ ነው ያልኩህ። ጥያቄ ጠየቁ። መጽሐፉን በርዘውታል የሚል አለ ወይስ የለም? እነርሱ ጋር ተውራት እያለች የሚል ቃሉ እኔ እንደሌላ ሰው እንዳልመስል በርዘውታል የሚል አለ ወይስ የለም? እስከ መጨረሻው ምን ተውራት እያለች የተባለችው በጽሁፍ ነው ወይንስ አይደለም? መጽሐፉን በርዘውታል ወይስ አልበረዙትም? መጀመሪያ ይመልስልኝ። አልበረዙትም። የታል ተውራትን በረዙት የሚል? ኦኬ አልበረዙትም። ያው ጀማዓ ልብ አድርጉ። የመጀመሪያ ቀደም ያመጣውላት እሺ መጽሐፍን አላህ ለማን ሰጣቸው ብዬ ስጠይቀው ምን አለ? ቀደም የመጽሐፍቱ ሰዎች ሆይ አለ። ምንና ምን ነበር የተሰጣቸው አልከኝ? እዚህ የታለ ተውራትን በጽሁፍ በረዙት የሚለው? አልበረዙትም። ምንም ቁርአን ውስጥ አንድ ሲንግል ወርድ የለም ወንድም። አያችሁ ሲሸሽ መጽሐፍ ምን ነበር የተሰጣቸው? ኖርማል አይደለም ማለት ነው እንዴ? ሙስሊም ቅበተ እምነት ላይ የምትሰሩት ሰዎች ወይ ኖርማል አይደላችሁ ወንድም። በጽሁፍ በረዙት ይሄው ሲሸሽ ምናምን ለምን የምትለው? መጽሐፉን በጽሁፍ በረዙት የሚለው የቱ ጋር ነው? እኩል ሰጠቆ በቃ ቀደም አሁን የጠየቀኝ እዛ ጋር ታቾኛ የጠየቀኝን ጥያቄ ድጋሚ ጠይቅ። አሁን የታለ ተውራትና ኢንጂል ያልከውን ጠይቀው ጠይቅ ድጋሚ ታቾኛ ወደዚህ ሳልመጣ በፊት ጠይቅ። መጽሐፉን በጽሁፍ በረዙት ያለው የታለ? መጀመሪያ መጽሐፉን በርዘውታል ወይስ አልበረዙትም? እዚህ ላይ እንስማማ። የኔ ጥያቄ መጽሐፉን በጽሁፍ በርዘውታል የሚለውን ማስረጃ ስጠኝ ነው። እሰጥሃለሁ ግን መጀመሪያ መጽሐፉ ተበረዘው እሱ ማስረጃ ስጠኝ። አልበረዙትም፣ መጽሐፉን አልበረዙትም ወንድሜ፣ በጽሁፍ አልበረዙትም የሚለውን ማስረጃ ስጠኝ። ጥሩ። የመጽሐፍቱ ሰዎች ወይ መጽሐፍቱ ሰዎች የተሰጣቸው ምንድነው? ምንና ምን ነው? ተውራት፣ ኢንጂል፣ ዘቡር። በቃ ተውራት፣ ኢንጂል፣ ዘቡር። እሺ አንዴ እስክሪፕቶን ባገኝ ደስ ይለኝ ነበር፣ እንዳትክደኝ ድጋሚ ማለት ነው። እሺ እውነቱን በውሸት ለምን ትቀላቀላላችሁ አለው። ምኑን ከምንድን ነው የቀላቀሉት? እውነቱን ከውሸት። የማንን መጽሐፍ? እውነቱን ከውሸት ለምን ተቀላቀላላችሁ ነው። የማንን መጽሐፍ ቀላቀላላችሁ? መቻለ ስለ መጽሐፍ መቀላቀል አይደለም የሚያወራው። እውነቱን ከውሸት እንዴት ነው የቀላቀሉት? ትርጉም በሚሰጡበት መንገድ። ኦኬ እንጂ መጽሐፉን አልቀላቀሉም። የታለ በጽሁፍ ቀላቀሉ የሚለው ማስረጃ ስጠኝ። ግን ቀላቅለዋል ወንድሜ። እያወራን ያለው ስለ ጽሁፍ መቀላቀል ነው እንዴ እኮ። ግን ቀላቅለዋል፣ በርዘዋል። በትርጉምማ ቀላቅለዋል። የሥላሴ አማኞች አሉ አይደል እንዴ? ምንድን ነው የምታወራው? እናመሰግናለን። በርዘዋል የሚለውን ተስማማን። እሺ እኔ ላጨብጭብልሽ። የኔ ጥያቄ በጽሁፍ ቀላቅለውታል የሚል ማስረጃ ስጠኝ። አዎ ጥሩ በቃ አሁን አዳምጠኝ። እሺ አሁን አዳምጠኝ። በቃ አሁን ታዳምጠኛለህ። እሺ አንድ ጊዜ የታለ መሰለ አንድ ጊዜ። እሺ አዎ ጥሩ በጣም ጥሩ። ሱረቱል ማኢዳ ምዕራፍ 5 ቁጥር 13 ሱረቱል አንድ ጊዜ ወዳጄ ቆይ አንዴ ጣልቃ አትግቡ።
ቃል ኪዳናቸውንም በማፍረሳቸው ረገምናቸው፣ ልቦቻቸውንም ደረቆች አደረግን አለ። ቃላትን ከቦታዎቻቸው ይለውጣሉ። ከየት ቦታ ነው የሚለውጡት? ከልባቸው ላይ። የታለ ልብ የሚለው? ይሄው ከልቦቻቸው ላይ አፈረስን እያለ አለ። ምንድነው አፈረስን? ይሄው ልቦቻቸውንም ደረቆች አደረግን፣ ቃላቸውን በማፍረስ ረገምናቸው። ከምን ከልቦቻቸው ላይ ነው ማለት ነው። አረ ቤሪያ አረ ቤሪያ አረ እኔ እንዴት ነው ቆይ ቃል ኪዳናቸውን በማፍረሳቸው ረገምናቸው። ቃል ኪዳናቸውን ያፈረሱት በምንድን ነው? አንዴ በልብ ነው ያፈረሱት። እሺ አንዴ ቃል ኪዳናቸውን በማፍረሳቸው ረገምናቸው አለ። ትክክል ረግሟቸዋል። ልቦቻቸውንም ደረቆች አደረግን አለ። ልቦቻቸውን ደረቆች፣ ቃላትን ከቦታዎቻቸው ይለውጣሉ አለ። በእርሱም አለ ከታዘዙበት ነገር ፋንታን ተዋል። ከነሱም ጥቂቶች ሲቀሩ ከነሱ የሆኑ ክዳት ምናምን እያለ ይቀጥላል። አሁን ጥያቄው የትኛው ቦታ ላይ ነው የሚለውጡት? ቦታ በተግባር ነው የሚለውጡት። ከልባቸው ላይ በተግባር አይዙም ነው እያለ ያለው። ቦታ አው ከቦታዎቻቸው በተግባራቸው ቃሉን በትክክል አይፈጽሙም። ቦታ ከየትኛው ቦታ ነው ቃልን የሚለውጡት? ከልባቸው ላይ ነው። በልባቸው አይደል ቃሉ የሚሰራው? አያችሁ ወንድም ቃል ኪዳናቸውን የያዙት በምንድን ነው? ግዴታ አይደለም። በቃ ግዴታ እንዴት ነው የሚተረጉሙት? ለዘመናት እንዴት እየተረጎማችሁ መጽሐፉን ወይ በትክክል ራሳችሁ አልተረዳችሁ መሰለኝ። አይደለም ግዴታ አይደለም። ያው ማመን ግዴታ አይደለም። እሺ አሁን ግዴታ ያልሆነ ሲሆን አንተ በዚህ እንትን ማለት አያስፈልግም። እና ስለዚህ አሁን አንድ መረጃ ልጨምርልህ። መጽሐፉን በርዘውታል፣ ተውራትን በርዘውታል የሚለውን ልታመጣልኝ አልቻልክም አይደል? አመጣውልህ። አሁን አንድ ጊዜ ምን እናደርጋለን መሰለህ? የመጀመሪያው ነገር አሁን እስካሁን ልታመጣልኝ ስላልቻልክ አሁን እጠይቃለሁ። በጣም አልቻልኩም። አንዴ ልጨርስ፣ መረጃዬን ልጨርስና ከዛ አሁን ረጅም ሰዓት ወሰደ። የመጨረሻ መረጃዬ ነው። ይሄን መረጃ ልጨርስና ከዛ በኋላ ትጠይቃለህ። አንተ ማነው ሳላህ ይጠይቃል እንጂ ማለት ነው። እሺ ምን አለ? ሰሂህ ቡኻሪ 73:63 ላይ ምን አለ መሰላችሁ? ቃለ ከይፈ ተስአሉነ። በነገራችን ላይ ጥያቄን ወደ እኔ ገልብጠሃል፣ ችግር የለውም እናመሰግናለን። ምን አለ? ቃለ ከይፈ ተስአሉነ አህለል ኪታብ፣ እናንተ የመጻፍቱን ሰዎች እንዴት ትጠይቃላችሁ? ሸይአን ከአንድም ነገር ወኪታቡኩም አለዚ ኡንዚለ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ በመልእክተኛው ላይ የወረደ አህደሱ አዲስ ሆኖ ሳላሉ ተቅረኡነሁ የምታነቡት ሲሆን መህደን ለም ዩሽብ፣ በቃ ሁልጊዜም የማያረጅ መጽሐፍ ነው፣ አዲስ ነው ሁሌም። ወቀድ ሐደሰኩም፣ በእርግጥም ነገራችሁ አላህ አነ አህለል ኪታብ፣ እነዚያ የመጽሐፍቱ ሰዎች ሆይ በደሉ ኪታበላሂ፣ የአላህን መጽሐፍ ለወጡ፣ ወገየሩሁ፣ ከቦታውም ለዋወጡት፣ አዲስ ነገር ጨመሩበት። ወከተቡ ቢአይዲህም፣ ሌላን ነገር ጻፉ። ይኸው ጻፉ። አየ አልኪታብ መጽሐፍን። ወቃሉ ሁወ ሚን ዒንዲላህ፣ ይህም ከአላህ ዘንድ ነው አሉ ይላል። የቱ ጋር ነው እንደዛ ብሎ የተናገረው? ቁርአኑ ላይ ይኸው ሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ለነዚያም መጽሐፉን በእጆቻቸው ለሚጽፉ አያችሁ፣ ለሚጽፉ ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው ለሚሉ ወየውላቸው ማለት ነው። አያችሁ፣ አዲስ መጽሐፍ ለሚጽፉ፣ አያችሁ፣ ለሚጽፉ። ይሄን በልብ ላይ ነው በለኝ የሚጻፈው። አመሰግናለሁ። where did go የት ሄደ? ኤኒዌይስ ወርዶ ነው ኢብሮ። ከነሱ በኩል ጥያቄ የሚጠይቅ ሰው ካለ አንድ ሰው ይጠይቅ፣ እኔ አብራራለሁ። መሀል ላይ ግን ሚውት ካረኩኝ ትቀጥላለሽ። የሚመች ቦታ ስላልሆንኩኝ መሀል ላይ ሚውት ካረኩኝ አንተ ጥያቄውን ታብራራለህ። እስከዛ አለሁኝ። አንድ ሰው ከነሱ በኩል የሚጠይቅ እኔ ራሴ ነኝ የምጠይቀው። ኦኬ እሺ ጠይቅ። ሳላህን ነው እኮ የምጠይቀው። ሳላህን ነው እንደኔ የሚጠይቅ ሰው ስለሌለ እኔ ራሴ ጠይቃለሁ። አንተ ነህ የዘመኑ ምርጥ። እሺ አይ እኔ አክብር ኢብራሂም፣ በጣም ቃላቶች ድንበር እያለፍክ ነው በነገራችን ላይ። አንተ እንኳን ተው ወንድም። ኦኬ ሱረቱል ዮናስ ላይ እኔ እንደዛ አላልፍም። አንተ እንደምትናገረው ሱረቱል ዮኑስ ላይ
ምዕራፍ 10 ቁጥር 94 ላይ እንደዚህ ይላል፣ ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ ይላል። ወደ ነብዩ መሐመድ የሚወርደውን ታሪክ እና መገለጥ በምንድን ነው ነብዩ መሐመድ እንዲያረጋግጥ አላህ መንገድ የከፈተለት? በምንም አያረጋግጥም። እሱን የምታውቀው እዛው ቀጠል ብለህ ስታነብ ነው። ያ ይሄው በምንድን ነው ከአንተ በፊት መጽሐፉን የሚያነቡትን ጠይቅ አለ አይደል? ቀጥል። እውነቱም ከአንተ ዘንድ በእርግጥ መጥቶልሃል፣ ከተጠራጣሪዎችም አትሁን አለ። ከአላህ ዘንድ ነው የሚለው። ስለዚህ የሚያረጋግጡት እውነቱ ከአላህ ዘንድ መጥቶልሃል አለ። ስለዚህ እውነቱ የሚያረጋግጡት በምንድን ነው? አረጋግጡ የተባሉት አዳምጥ ከጠየቀ ጋር አዳምጥ። የአላህ መልእክተኛ ወደ አንተ ካወረድኩት በመጠራጠር ውስጥ ብትሆን የመጽሐፍ የሚያነቡ ሰዎችን ጠይቅ አለ። ሐዲሱን ብታነበው ያረጋግጡት በምንድን ነው? አንዴ ጣልቃ አትግባ፣ ልመልስልህ ስለሆነ ጥያቄው አረጋግጡ። በመጠራጠር ውስጥ ቢሆን እንዲያረጋግጥ የተላከው በምንድን ነው? ታዳምጣለህ። የሚመች ቦታ አይደለም። ስለዚህ አዳምጥ። ጣልቃ ሳገባ መመልሰውን ታዳምጣለህ። እሺ ልመልስልህ እኮ ነው። ታዳምጣለህ አታዳምጥም? እቺን ብቻ ነገር ምኑን ነው የምታብራራልኝ? በምንድን ነው የሚያረጋግጡት? አረጋግጡ የተባሉ ማብራሪያ አልፈልግም። እኔ ማብራሪያ አልፈልግም። እዚህ ጋር ምንድን ማንን ጠይቅ ነው የተባለው? በመጠራጠር ውስጥ ቢሆን አዳምጥ። እሺ አዳምጥ። አብራራልኝ አላልኩህም ወንድሜ? አዳምጥና ልመልስልህ። ማብራሪያ ስጠኝ አላልኩህም እኮ። ማንን ጠይቅ ነው የተባለው? ስለዚህ እሺ አዳምጣ፣ ልመልስልህ ፕሊዝ። ሱብሃነሁ ወተዓላ ወደ አንተ ካወረድኩት በመጠራጠር ውስጥ ብትሆን መጽሐፍ የሚያነቡትን ጠይቅ ብሎ ሲያወርድ እኔ አልጠይቅም አልጠራጠርም ብለው መለሱ። ነገር ግን ይሄ የተባለበት ምክንያት ምንድነው ከተባለ በወቅቱ የነበሩት በወቅቱ የነበሩት ቁረይሾች የተናገሩት ነገር ነበረ። ምክንያቱም የሚላከው መልእክተኛ መላእክት የሚሸከሙት እንጂ እንዲሁ በምድር የሚመላለስ አይደለም ብለው ተናገሩ። ስለዚህ እርግጠኛ ካልሆናችሁ ከናንተ በፊት መጽሐፍ የሚያነቡ ሰዎች ስላሉ እነዚያን ጠይቁ ነው እያለ ያለው። እሳቸው መልሳቸው ምን ነበረ? ላአስአል ወላ አሹክ ነበር ያሉት። እኔ አልጠይቅም ወላ አሹክ አልጠራጠርም ብለው መለሱ። ነገር ግን እውነቱ እነሱ ዛሬ ጠይቀዋል አልጠየቁም አይደለም እኮ ጥያቄ። በመጠራጠር ውስጥ የሆነ ሰው እና ነብዩ መሐመድ ማንን እንዲጠይቅ ነው የታዘዘው? ይሄው ሁላችሁም በደንብ ስሙ። ይሄ ወገናችን ሊያዳምጥ በፍጹም ፍቃደኛ አይደለም። መልስ ከመለስኩኝ ዲስትሮይ እንደሚሆን ስለማውቅ እንዳላወራ እያፈነ ነው። ምክንያቱም ከመለስኩኝ እንግዲህ ጥያቄው አፈርደች ይበላል። አዳምጥ። ስለዚህ እሳቸው አሁን ይሄን ክፍል እንድታብራራልኝ አይደለም መረስ ወገን ባክባክ ነው መልስ የሚገኘው። የመጽሐፉ ሰዎችን ጠይቅ አለ። አንተ አይደለህም በነገራችን ላይ መጽሐፉ ሰው የተባልከው። አንደኛ እና አብደላህ ኢብኑ ሰላም ናቸው። ኦኬ አንተን አይደለም። በደንብ አዳምጥ። አንተን እኔ እንዳላልኩህም እኔ እኮ ጥያቄ ገና ነው እኮ ሳላ ዝም ብለህ አዳምጥ። ኧረ በፍጹም ቀስም። ሁላችሁም እነዚህ ሰዎች መልስ አይፈልጉም። ኦኬ እንደዚህ አሁን ሰዎች ላይ ጥያቄ እፈጥራለሁ አትበል። ማንም በዚህ በአንተ ጥያቄ የሚፈጥርበት ሰው ስላሌለ መልስ ከፈለክ ግን አዳምጥ። እኔ እኮ ገና ጥያቄን አልጀመርኩትም እኮ ሳላ። ስለ መድኃኒዓለም እኔ ልለምን ጠይቅና ጨርስ መልስ። ማን በመጠራጠር ውስጥ ቢሆኑ ማንን እንዲጠይቁ ነው የታዘዙት? ጨርሰሃል? አጭር እኮ ነው። ማንን ይሄው ጽሁፉ ላይ ማንን እንዲጠይቁ ታዘዙ? አንዴ እሺ። ስለዚህ ማንን እንዲጠይቁ ታዘዙ ለሚለው መጽሐፍ የሚያነቡ ሰዎችን ነው። እና ማንን ከተባለ በወቅቱ የነበሩ በቃ መልሰልኛል። እና አብደላህ ኢብኑ ሰላም ነው። አንተ አይደለም። እሺ መልሻለሁ። በቃ መጽሐፉን የሚያነቡትን ሰዎች ጠይቁ። ደስ እንዳይልህ አንተን አይደለም። አየህ እኔን አይደለም። ችግር የለውም። እውነቱን ግን ከጌታ ዘንድ ጥያቄ መጽሐፉን የሚያነቡትን ሰዎች ጠይቁ ነው የተባለው። ሱረቱል መርየም ዘንድ መጥቶልሃል ደግሞ ወደ እሳቸው እንደመጣ አስቀምጠዋል። ያ ይሄ ከታች ያለ ሙስሊም ዛሬ በደንብ እንዲረዳ ይሆናል። ሱረቱል መርየም ላይ የዘካርያንና የመርየምን ታሪክ በመጠራጠር ውስጥ የሆነ ሰው ትክክለኛነቱ በምንድን ነው የሚያረጋግጠው? በመጠራጠር ውስጥ ማንም የለም። አንተ በመጠራጠር ውስጥ ያንከው ወገናችን ቢሪ እኔ በምንድን ነው የማረጋግጠው? ይሄ ታሪክ እኔ ነኝ በመጠራጠር ውስጥ ያለው። ይሄ ታሪክ ተውራት ውስጥ ኢንጂል ውስጥ ካሉት ሰዎች በምን አይነት መንገድ ነው የማረጋግጠው? ኦኬ ስለዚህ በመጠራጠር ውስጥ የሆንከው አንተ ነህ እንጂ ነቢያችን መሐመድ አይደሉም። ስለዚህ አንተ በምንድን ነው የምታረጋግጠው?
ኦኬ አንተ እሱን የምታረጋግጠው እኮ ነው እየጠየቁ አንድ እኔ እዚህ ይሄን ክፍል ነብዩ ማመን ፋብሪኬት ነው ያደረጉት በቁርአን ነው ብዬ ነው ማምነው። ስለዚህ ይሄን መጽሐፍ ሱረቱል መርየም ላይ ያለው ፋብሪኬት ያረጋ የለም መጽሐፍ ላይ። ስለዚህ ይሄ ክፍል የሱረቱል መርየም ላይ ያለው የዘከሪያና የመርየምን ታሪክ በምንድን ነው ማረጋግጠው? አንድ እንዳንተ ያሉ የተጠራጠሩ ሰዎች መጽሐፍቶቻቸው የተበረዙባቸው ሰዎች መጽሐፍቶቻቸው የጠፉባቸው ሰዎች በምንድን ነው የሚያረጋግጡት ለሚለው ኦኬ የተበረዘ መጽሐፍ ስለሆነ እጅ ላይ ያስከው ታዲያ ያን የተበረዘ መጽሐፍን የምታረጋግጠው በመጨረሻው ኪዳን ፋይናል ቴስታመንት በተባለው በቁርአን ታረጋግጣለህ። የምንም ኪዳን የለም ወንድሜ፣ በቁርአን የመጣ ኪዳን የለም። ይሄን ይመስላል የሱረቱል ዩኑስ ላይ ምዕራፍ 10 ቁጥር 94 ላይ በመጠራጠር ውስጥ የሆነ ሰው የቀደሙትን መጽሐፍት ጠይቅ አንብብ ነው የተባለው። ታዲያ በመጠራጠር ውስጥ የሆነው ነብዩ መሐመድን በመጠራጠር ውስጥ ቢሆን ከዛ በኋላ ያሉት ሰዎች የቀደሙት መጽሐፉን የሚያነቡትን ሰዎች ይጠይቃሉ። አሁን ጥያቄው ሱረቱል መርየም እና ሱረቱል ኢምራን ላይ ያሉት ታሪኮች የተከሰቱት ታሪኮች እውነተኛ ስለመሆናቸው በመጠራጠር ውስጥ ያለ ሰው ከየትኛው መጽሐፍ ላይ ነው የሚያረጋግጠው? ይሄ ታሪክ ያለው ኢንጂል ላይ ነው፣ ተውራት ላይ ነው፣ ዘቡር ላይ ነው። ይሄን ታሪክ ከምንድን ነው የሚያረጋግጠው? እሺ አሁን በደንብ አዳምጥ። ከጠየቅህ አይቀር ጣልቃ እንዳትገባ፣ ምክንያቱም የጠየቅከው ላይ ምንም ጣልቃ ሳልገባ ስለሆነ ያዳመጥኩት። እሺ በመጠራጠር ውስጥ የሆነ ሰው አለ። እንግዲህ ቅድም ነግሬያቸዋለሁ። ነቢያችን መሐመድ አንቀጹ በሚወርዱበት ጊዜ ላአስአል ወላ አሹክ ነው ያሉት። እኔ አልጠይቅም አልጠራጠርም አሉ። ስለዚህ እሳቸውም የተጠራጠሩ በፍጹም አይደሉም። ስለዚህ አንድ ሰው ቁርአን ውስጥ የተጠቀሰውን አንቀጽ በምንድን ነው ማረጋገጠው የሚለው ቁርአን ሲጀመር ማረጋገጫ የሆነ መጽሐፍ ነው። ቀደምት መለኮታዊ መጽሐፍትን አፕሩቭ የሚያረጋግጥ ነው። ስለዚህ ቀደምት መለኮታዊ መጽሐፍት ቅድም ማስረጃዎችን እንዳሳየኋቸው እርስ በርሳቸው የሚላተሙ እርስ በርሳቸው የሚጋጩ የሚፋጩ የተበረዙ ስለሆነ እነዚህን ታሪኮችን የምናረጋግጠው የመጨረሻው አማራጭ ቁርአን ነው። መጽሐፍ ቅዱስ ውስጥ የተጻፈውን ነገር ልናምን አንችልም። ለምንድን ነው የማናምነው? አንደኛ ጸሐፊዎቻቸው ስለማይታወቅ፣ ስለሚጋጩ፣ ስለተበረዙ አናምንም። ታዲያ እነዚህን መጽሐፍቶች ለምንድን ነው የምናረጋግጠው? ይኸው እየሳቀ ነው። በነገራችን ላይ ኦርቶዶክስ መልሳለህ፣ ግን መልሱን ለማንም አልሰጥም እንደሚባለው ሳላ መልሳለሁ፣ ግን አይናገርም ማለት ነው። እንደዚህ ፈሪ ናችሁ። በነገራችን ላይ አዳምጥ፣ ጥያቄ ጠይቃል፣ አዳምጥ። ስለዚህ እነዚያን የተበላሹ ነገራቶችን የተበላሸውን ነገር በምንድን ነው ልናረጋግጥ የምንችለው ተብሎ ከተጠየቀ የመጨረሻው ኪዳን ከፊቱም ከኋላው ውሸት ሊመጣበት አይችልም፣ ከአምላክ የተወረደ ነው ተብሎ በመጨረሻው ዘመን ለዚህ ለመጨረሻው ህዝብ የወረደ አንድ መጽሐፍ አለ። ታሪኩን እንዴት ላረጋግጥ ነው እኮ ወንድሜ? መጀመሪያ ቁርአኑን ታረጋግጥ እኮ ነው። በቁርአን መመራው እዚህ ታሪክ ላይ ያለውን በምን አረጋግጥ? ሱረቱል መርየም ላይ ያለው ታሪክ የኢንጂል ውስጥ ያለ ነው፣ ተውራት ውስጥ ያለ ነው። ከዚህ በላይ በአካፋ አልግትም ከዚህ በላይ። እሺ ጥያቄ ለጠይቅ ኢብራሂም ሱረቱል መርየም ላይ ያለው ታሪክ ተውራት ውስጥም ኢንጂል ውስጥም ያለ ታሪክ እንደሆነ በምንም ማረጋገጥ አይችልም። ሳላ ለዛ ነው የሚሽከረከር። ጥያቄን ጠይቅ። እንድገም ወይስ ይበቃል? ወራህመቱላሂ ወራህመቱላህ እንዴ ልጨምርለት? የተወሰነ ልጨምርለት። ጥያቄውን ተረፈሽ ያው ማንን ነው ጥሩ ጥያቄ። የአላህ መልእክተኛ አለይሂ ሰላቱ ሰላም ኢስራኤል ሚራጅ ሄደው ነበር። የሌሊት ጉዞ ማለት ሱረቱል ማነው ኢስራኤል ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም ኢስራ ሚራጅ አድርገው ነበር፣ ወደ ሰማይ አድርገው ነበር። የዚያኔ ነቢያቶችን አግኝተው ነበር። በህይወት አገኟቸው? አዎ በህይወት አግኝተዋቸዋል። የጌታ አናግረዋቸዋል። እስቲ አናግረዋቸዋል። በምን ስጋቸው ሳይሆን አናግረዋቸዋል። ለምሳሌ ሙሳ አለይሂ ሰላም ሰላት ሲቀበሉ የአላህ መልእክተኛ መስታወቃት ሰላት በሚቀበሉ ጊዜ ሙሳን አለይሂ ሰላም አናግረዋቸዋል። ኢብራሂምን አናግረዋቸዋል። እስቲል አዳምን አናግረዋቸዋል። የአላህ መልእክተኛ አለይሂ ሰላቱ ሰላም የሞቱትን አናግረው መጡ። ዛሃራ እኔ እየገባኝ አይደለም የምታወሩት ነገር። ቆይ የት አግኝተዋቸው አናገሩ? እሺ ልመልስልህ። ጥያቄ ጠይቀህ ካላዳመጥክ ምንድን ነው ጥቅሙ? በምን አገኟቸው ነው? መንፈስ ሆነው አገኟቸው? ሰው ነው አገኟቸው? ቆይ እንዴት ነው የሚለውን ነገር ልመልስልህ። ቆይ አንድ ጊዜ የአላህ መልእክተኛ አለይሂ ሰላቱ ሰላም ኢስራ ወል ሚዕራጅ ሄደውላን ነበረ። ኢስራ ሚዕራጅ ማለት ኢስራ ማለት ወደ ቤተል መቅደስ ጉዞ ሲሆን በአንድ ሌሊት፣ ሚዕራጅ ደግሞ ወደ ሰማይ የተጓዙ ጉዞ ነው። የአላህ መልእክተኛ እንደዛ አድርገው ነበረ። በዛ በሄዱ ጊዜ ደግሞ ነቢያቶችን አግኝተዋቸው ነበረ።
አናግረዋቸውም ጭምር ነበረ። አንደኛው ሰማይ ላይ ያህያንና ኢሳ አለይሂ ሰላም እንዳገኟቸው ማን ሁለተኛው ሰማይ ላይ ማለት አንደኛው ሰማይ ላይ ሁለተኛው ሰማይ እስከ ሰባተኛው ሰማይ ላይ ነቢያቶች አሉ ብለን እኛ ሙስሊሞች እናምናለን። ግልጽ ነው። ስለዚህ በምንድን ነው ያሉት የሚለው ላይ ከኢሳ አለይሂ ሰላም ውጭ የሚለውን ነገር ዑለሞች ያብራራሉ። ነገር ግን የአላህ መልእክተኛ አናግሯቸው ነበር፣ ይህን እናምናለን እኛ ሙስሊሞች። ግልጽ ነው። አላህ Subhanahu Wa Ta'ala ኩል ሸይ ቀዲር በሁሉ ነገር ላይ አስተናባሪና ቻይ ነው። ስለዚህ የሚጠይቁት እነማን ናቸው የሚለውን ነገር አምላካችን ሱረቱ ዙኽሩፍ ላይ ተናግሯል። ካንተ በፊት ያሉትን ነቢያቶች መልእክተኞች ጠይቃቸው እያለ ይናገራል። ሲቀጥል ቅድም ሳለህ እንዳለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልጠይቅም አልጠራጠርም ብለው በግልጽ እዛው ላይ አስቀምጠው አልጠየቁም አልተጠራጠሩም። ወላኪን ጠይቅ የተባሉት እነማን ነው ከተባለ እነማን ነው? ዛሬ ወዴና ቆሰልሽው በምን ማንነት ነው ያገኟቸው? መልአክ ሆነው ያገኟቸው? ቆይ ምን ሆነ ያገኟቸው? ቆይ ተረጋጋባክ። ምን ሆነ ያገኟቸው አይደለም ጥያቄው ማንን ነው ያገኟቸው? ሰው የሞተ ሰው እንዴት ነው ሰማይ የሚገኘው? ማንን ነው የጠየቁት የሚለውን ነገር መልስ ካገኘ እንዴት ነው ያገኟቸው የሚለው ነገር ሲጀመር ይሄ ክፍል መጽሐፉን የሚያነቡት መጽሐፉን ያወረድላቸው ሲጀመር እና ማን ናቸው? ነቢያቶች እኮ ናቸው። መጽሐፉን ከአንተ በፊት የሚያነቡትን የሞቱ ነቢያት ነፍስ በሰማይ ምን መልአክ ሆኖ ቁጭ ብሎ ነው መጽሐፉን የሚያነበው? ተውራት ዘቡርና ኢንጂልን እኛ በመጀመሪያ ኢሳ አለይሂ ሰላም ለምሳሌ በህይወት አለ ብለን እናምናለን፣ አልሞተም ብለን እናምናለን። ሲቀጥል ደግሞ እኛ አግኝተዋቸውን አውርተዋቸውን ብለን እናምናለን። ማንን አገኙ ከኢሳ ጋር? ለምሳሌ ሙሳን አለይሂ ሰላም አውርተውታን ስቲል ብለን እናምናለን። ሙሳ አልሞተም፣ በህይወት አለ ሙሳ አለይሂ ሰላም ሞቷል። ወላኪን በምን መልኩ ነው ያናገረው የሚለውን ነገር ያላህ መልእክተኛ አለይሂ ሰላም አልገለጹልንም። ለምሳሌ በአካል ነው ወይስ ደግሞ በሩሁ ነው እንዴት ነው የሚለውን ነገር አልተገለጸልንም። አላህ Subhanahu Wa Ta'ala በዛ ነገር ላይ ቻይ ነው። እንዴት አድርጎ አናገራቸው የሚለውን ነገር ባይገለጽልንም ነገር ግን እንዳናገራቸው ግን እናምናለን። ስለዚህ ጠይቅ የተባሉት እነማን ነው ሲባል መልእክተኞችን ከሆነ ጠይቅ የተባለው መልእክተኞች እንደሆነ ከተመለሰልህ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ጠይቀዋል ሲባል አሁን ሙሴ የቱ ጋር ነው መጽሐፉን የሞተው መንፈስ ነው ሙሴ መጽሐፉን የሚያነበው? መጽሐፉን ያወረደው ማን ነው? አይደለም የሚልሽ የሚያነበው ተውራት የወረደው ለማን ነው? ቃሉ የሚለው የሚያነቡትን ነው እህቴ እኮ የሚያነቡት ናቸው እኮ መጽሐፉ የወረደው ማን ነው? ሙሳ ሞቶም መጽሐፉን እያነበበ ነው በሰማይ ያለው እኮ መጽሐፉን የሚያነቡትን ሲባል እኮ ያነበቡትን ወይም ደግሞ አንብበው የሚያውቁትን አይደል እንዴ? ይሄው ያነበቡትን ወደሚለው ቀይረችው ቃሉን እዚሁ እኮ የሚያነቡት የሚያነቡት ከተባለ ያው መሆን አለባቸው በአካል መገኘት አለበት። ያው ነው እኮ ለምሳሌ በሰዓት ከዛ ዳውድ ጋር ደግሞ ዘቡርን ጠየቀው። እጂብ ልክ ዛሩ አንዴ ለአብዱ ወይ ደልስቱ ሰላም አለይኩም። እሺ መርሐባ እንዴ